የሽግግር መንግስቱን እስክንቀበል ድረስ ዓላማችን የነበረው ኦሮሚያን ነጻ በማውጣት ሀገር መመስረት ስለሆነ ለካርታ ስራው ቅድሚያ መስጠት ነበረብን። ኦሮሞ የሚገኝበትን መሬት ለመከለል አራታችን ማለትም ዶክተር ዲማ፣ ዶክተር ታደሰ፣ ጣሃና እኔ ሆነን ወደ ስራው ገባን። የካርታ ስራውን ሱዳን በገባንበት በመጀመሪያው ሳምንት አጀመርን። በጅቡቲ ቆይታችን ቪዛ አግኝተን ወደ ሱዳን በማቅናት የምዕራቡን የትግል ሜዳ እንዴት እንከፍታለን በሚለው ላይ ተወጥረን ስለነበር በምስራቁ ጦር ላይ ስለተከሰተው ችግር አልሰማንም። ለካ በቦኬው ስብሰባ ምክንያት የምስራቁ ጦር እየተበጠበጠ ነበረም። የጠቡ መነሻ በጃራና በመገርሳ መካከል በተፈጠረ አለመግባባት ይጀምራል። መገርሳ በሪ ሸገር ላይ በተደረገ ስብሰባ የኦነግ ሊቀመንበር ሆኖ ተመርጧል። ቦኬ ላይ ጃራ የምስራቅ ጦር መሪ ሆኖ ሲመረጥ ሸገር ላይ የተመረጠ የኦነግ ስራ አስፈጻሚ እንዳለና የዚህ ጠቅላላ ስራ አስፈጻሚ ሊቀመንበር መገርሳ መሆኑ አልተነገረውም። ጃራ በቦኬው ምርጫ የኦነግ ሊቀመንበር ሆኖ እንደተመረጠ ነበር የሚያውቀው። ስለዚህ የጦር ዲሲፕሊን አውጥቶ ሁላችሁንም የማዛችሁ እኔ ነኝ ማለት ይጀምራል። በዚህ ጊዜ መገርሳ ጉዳዩን አስረድቶ የኦነግ መሪ እርሱ መሆኑን ሊነግረው ወደ ካምፑ ይሄዳል። ጃራ በዚህ ተናዶ ሊገለው ይነሳል። የሜታ ጎሳ በመሆኑ ማረው እንጂም ሊገድለው ተነስቶ እንደነበር ቦታው ላይ የነበሩ ሰዎች ነግረውኛል። ከዚህም በላይ የርዕዮተ ዓለም ልዩነትም እየተፈጠረ ሄዷል። ጃራ በፊት ሶሻሊስት ነበረ። በዚህ መሃል ደርግ ከሶቪየት ህብረት ጎን ይቆማል። ጃራ ይህን ሲያይ ጸረ ኮሚኒስት ሆነን ብንሰራ ሳውዲ አረቢያ ትረዳናለች ብሎ አመነም። ስለዚህ ጦርነቱንም ሆነ ግጭቱን በክርስቲያንና በሙስሊም መካከል እንደሆነ በማሳየት እስልምናን ከፍ ከፍ የማድረግ ስራ ጀመረ። የአካባቢው ደረሰዎችም ጃራን አግኝተው ያለ የሌለ ባዶ ተስፋ ይሞሉትና እስላማዊ ፖለቲካውን ወደ ማጠናከር ይገባል። ከዚህ የተነሳ ስንጥቁ ተፈጠረም። ከዚህ በኋላ ጃራም ትግሉ ማጨናገፍ ጀመረ። ለትግሉ ሲነሳ ሙሉ ሐረርጌን እንዳልያዘ ቀስ በቀስ የበለጠ በመጥበብ የራሱን ጎሳ ብቻ ማስተዋወቅ ጀመረ። እርሱም አልተሳካለትም። ይህ ሁሉ ክፍፍል ሲደረግ እኛ ጅቡቲ ሆነን ምንም የሰማነው ነገር አልነበረም። ጉዳዩን የሰማነው ጃራ ጅቡቲ ሲመጣ ነበረ። እስከዚያ ድረስ የኛ አባል የምንላቸው አንዳንድ የሐረርጌ ልጆች ቀን ቀን ከጃራ ጋር እየዋሉ ማታ ማታኛ ጋር መጥተው ሲያድሩ ይህን ታሪክ አልነገሩንም። ክፍፍሉ ይቅርና የጃራን ወደ ጅቡቲ መምጣትም ደብቀውናል። ጣሃ ከለንደን የመጣው በዚህ ጊዜ ነበረ። ስለ ሐረርጌው ግጭትም ስለ ጃራ ወደ ጅቡቲ መምጣትም ብዙ መረጃ ነበረው፣ ነገር ግን አልነገረንም። ጣሃ እንደመጣ ሙስሊም ልክ ዛሬ ወደ ጅቡቲ እንደገባ መስሎ ወደኛ ይመጣል። ጅቡቲ ከገባም በኋላ ወጣ ገባ እያለ ይዘዋወር ነበር። ሙስሊም ልክ እንደ ዛሬ ወደ ጅቡቲ እንደገባ መስሎ ወደኛ ይመጣል። ጅቡቲ ከገባም በኋላ ወጣ ገባ እያለ ይዘዋወር ነበር። ሙስሊም እንደ ጣሃ ሁሉ መረጃ ቢኖረውም አልነገረንም። ምንም እንደማያውቅ ሆኖ ተቀላቀለን። ይህም በመካከላችን የነበረውን መተማመን መጥፋቱን ያሳያል። ጃራ እስላማዊ ግንባርን ሲያውጅ ዲማ ውጭ ሀገር ሆኖ ይሰማና ክፍፍሉ አግባብነት የለውም የሚል መግለጫ ያወጣል። እኛ ይህን የዲማን መግለጫም አልሰማንም። ስለ ቪዛው ሩጫ ላይ ነበርን። አንድ ቀን ሙስሊምና ጣሃ እኛ ዘንድ ይመጡና በዲማ መግለጫ ላይ መከራከር ይጀምራሉ። ሁለቱም ስለ ጉዳዩ በቂ መረጃ ነበራቸው። እኛ በመሃል ለነገሩ ባዶ ሆነን ድርሻችን ክርክራቸው መስማት ብቻ ሆነም። ጣሃ የህግ ባለሙያም ስለሆነ የሚናገረውን በምክንያት እያስደገፈ ነበረ። መጨረሻ ላይ ጉዳዩ ግልጽ ሆነልንም። በጣም የሚያሳዝን ነው። በውስጣችን ያለው ሽኩቻና ግጭት እኛ ሳንሰማ አደባባይ መውጣቱ አስደንግጦናል። በተለይ በትግል ጊዜ ከምንም ነገር በላይ ፈታኙ የልብ አንድነትን ማጣት ነው። ቀን ሌላ ቦታ እየዋሉ እየመጡ ምንም እንዳልተፈጠረ አንድ ልብ አንድ ሐሳብ ሆነው አብረውን ሲበሉ፣ ሲጠጡ፣ ሲተኙ ለመስራት ሲሞክሩ እኛ በውስጣችን ምንም ጥርጣሬ አልነበረም። አብረውን ለመስዋዕት የተዘጋጁ የቁርጥ ቀን ጓዶቻችን አድርገን ነበር የምናያቸው። በዚህ አይነት ሊገድሉንም ይችሉ እንደነበረ አለማሰብ አይቻልም። አሁን ላይ ሁናቴውን ስገመግመው በእኛ በኩል ስተት ነበረ። ቦኬ ላይ የነበረውን ስብሰባ በግልጽ ማስረዳት ቢቻል ነገሩ እዚህ አይደርስም። ይኸውም ቦኬ ላይ የተሾሙት ሹመታቸው ለዚያ ሰራዊት ብቻ እንደሆነ ማስረዳት ያስፈልግ ነበረ። ባሮ በስብሰባው ላይ ሲሳተፍ ይህን ግልጽ አድርጎ መናገር ነበረበት ብዬ አስባለሁ። ለወትሮ ባሮ እንደዚህ አይነት ስህተት አይሳሳትም ነበረ። እንደምገምተው ግን ባሮ ነግሮት ጃራ ምደባውን ባለመቀበሉ ይመስለኛል። ቀድሞ ነገር ግን የቦኬው ስብሰባ አስፈላጊ አልነበረም። ያኔ ከሶማሊያ መጥቶ ወደ ጫካ እንደገባ
እርሱ ትግሉን ሲጀምር የተረዳው ራሱን የግንባሩ የበላይ ኃላፊ አድርጎ ነበረ። የትጥቅ ትግሉ የሚመራው ግን በፖለቲካ የበላይነት እንደመሆኑ የፖለቲካ ስራውን እየመራን የእርሱ ኃላፊዎች መሆናችንን ነበር የምናውቀው። በ1975 እንደ አውሮፓውያኑ አቆጣጠር ጃራም ከሶማሊያ የዚያድ ባሬ እስር ቤት እንደተፈታ በሸገር የአህመድ ቡና መኖሪያ ቤት ባደረግነው ውይይት እርሱ የምስራቁን የውጊያ ግንባር እንዲያደራጅ ተስማምተን አስፈላጊ ግብዓቶችንም ሰጥተን ነበረ ወደ ሐረርጌ የተመለሰው። በኋላም በሸገር የኦሮሞ ነጻነት ግንባር በስረታ ጉባኤ ባካሄድንበት እንደ አውሮፓውያኑ አቆጣጠር በ1976 ጃራ ተወካይ ልኮ ተሳትፏል። የቦኬው ስብሰባ ካስከተለው መደናገር በኋላ ጣሃ ከኛ ጎን መቆሙ ሐረር አብሮን እንዲሆን ትልቅ ድርሻ ተጫውቷል። በእርግጥ የጣሃ ከኛ ጎን መቆም ወዲያው ሳይሆን ቀስ በቀስ የመጣ ነው። የጣሃ ጠባይ እንዲህ ነው። ነገሮችን ቶሎ አይቀበልም፣ ቶሎም አይጥልም። ሁሉንም አውጥቶ አውርዶ ካየ በኋላ ወደኛ መጣ። በእርግጥ ጣሃ የኦሮሞ ሙስሊምን ማጠናከር ቢፈልግም የኦሮሞን በሃይማኖት መከፋፈል ደግሞ አጥብቆ ይቃወማል። ሙሊስ ግን ከጃራ ጋር ነው የቆመው። የርዕዮተ ዓለም አቋሙ እንዳለ ሆኖ ተገቢነት ያላቸው ጥያቄዎችንም ሲያነሳ ነበር። ለምሳሌ አዛዡ መሪው መገርሳ ነው ትሉናላችሁ። አንድ ቀን አዞኛ ያውቃል ወይ? እንዴትስ እንደምሰራ እቅድ ሰጥቶኛ ያውቃል ወይ? የሚሉ ጥያቄዎችን ያነሳል። እውነትም እስከዚያ ድረስ መገርሳ የአዛዥነት ሚናውን ተወጥቶ አያውቅም። ሁሉንም ሲያከናውን የነበረው ባሮ ነበረ። ሙሊስ የጃራን ጦር መርቶ ቢሆን የተሻለ ውጤት እንደሚፈጥር አስባለሁ። ግን ለጃራ የታመነ ሰው ሆነና እርሱን ሲጠብቅ፣ ጃራ ደግሞ ማደራጀትና አደራጅቶ መምራት የሚችል ሰው ባለመሆኑ ጉዟቸው ባጭሩ ተቀጨ። ጃራ እስላማዊ ግንባር መመስረቱን ይፋ ካደረገ በኋላ የምስራቁ ጦር ለሁለት ተከፈለ። አንደኛው በመገርሳ የሚመራ ሲሆን ሁለተኛው በጃራ የሚመራ ነው። ሁለቱም በአንድ ግንባር ነገር ግን በሁለት ካምፖች መኖር ጀመሩ። እንደ ድርጅት የኦሮሞ ነጻነት ግንባር ለሁለት ተከፈለ። ጃራ ተስፋውን ከሳዑዲ አረቢያና ከሌሎች አረብ ሀገራት ላይ አድርጎ እርዳታ ለማግኘት ሲሰራ መልእክት የሚያደርስለትን ሰው ሲፈልግ ለአረቦች ጆሮ የሚስማማ ፕሮፓጋንዳ በማዘጋጀት ለፋ፣ ግን አልተሳካለትም። ሳዑዲ አረቢያ አንድም ቀን ኦሮሞን ሰምታ አታውቅም። ጃራ የሚያወራው ፕሮፓጋንዳም የገባው አይመስለኝም። በዚያ ላይ እኛም ኦሮሞን ካደ እያለን ፕሮፓጋንዳ እንሰራበታለን። በመሃል ከሁሉ ያጣ ሆኖ ቀረም። መገርሳ በሪ በበኩሉ ኦላንንና ሌሎች የኦነግ አባላትን ይዞ የምስራቁን ክፍል የኦነግ አደረጃጀት አስተካክለው ሰራዊቱንም ተዋረድ ባለው መልኩ አዋቀሩት። ይህን ማድረጋቸው የጃራ ኃይል እንዲዳከም አስተዋጽኦ ነበረው። ምክንያቱም በጃራ የሚጠራው ጦር ስርዓት ያለው አመራር ስላልነበረ ግራ የተጋባ ሆኖ ተዳክሟል። እነ መገርሳ መዋቅሩን ሲሰሩ ፕሮፌሽናል የሰራዊት ግንባታን ተከትለዋል። መጀመሪያ ሰግሊ አለ። ሰግሊ ማለት ከ7 እስከ 9 የሚሆኑ ሰዎችን የያዘ ማለት ነው። ከዚያ ደግሞ 3 ሰግሊ በአንድ ላይ ሙርሳ ይባላል። 3 ሙርሳ ደግሞ አንድ ቡታ ይባላል። 3ቱ ቡታ ደግሞ አንድ ጭብራ ይባላል። 3ቱ ጭብራ ደግሞ አንድ ብርጌድ ይባላል። በዚህ መልክ ነው አዋቅረው ያደራጁት። በጊዜው እነ አቦማ ምትኩ፣ ገዳ ገመዳና የመሳሰሉት ከመገርሳ ጋር ሆነው ወደ ትግል ሜዳው ገብተዋል። ሙሂም ቀድሞ አርሲ ላይ ሌላ የትግል ሜዳ ለመክፈት ሄዶ አልሆንለት ሲል ተመልሶ እነ መገርሳን ተቀላቅሏል። ሰራዊቱ ሸገር ላይ ከተሾመው ኮሚቴና ከጃራ ብለው ሲቧደኑ የጃራ ተከታይ ብዛት አልነበረውም። ቀስ በቀስ ተከታዩ ያነሰ ሄዶ በስተመጨረሻ ከስሟል። በተለይ ጃራ ወደ ሳዑዲ አረቢያ ከሚመላለሱ ደረሳዎች ጋር አንድ ላይ በመሆን የኦሮሚያ ነጻነት እስላማዊ ግንባር ብሎ ማቋቋሙን ይፋ ሲያደርግ ለኛ ትልቅ እፎይታ ሆነልን። ምክንያቱም ለሚጠይቀን አካል በመሐከላችን ያለው ልዩነት በግልጽ ማስረዳት እንድንችል አገዘን። እርሱ እስላማዊ ግንባር መሆኑን በግልጽ አውጇል። እኛ ደግሞ ግራ ዘመም ሶሻሊስቶች እንደመሆናችን ልዩነታችን ግልጽ ሆኖ የሚታይ ሆነ። ሱዳን እንደገባን ከሁሉ አስቀድመን የምንታገልለትን ህዝብ ይዞታ መወሰን አለብን ብለን ተነሳን። ከመጀመሪያው ጀምሮ ኦሮሞ ያለበት መሬት ሁሉ የኦሮሞ ይዞታ ነው የሚል የፖለቲካል ፕሮፓጋንዳ ነበረን። የሽግግር መንግስቱን እስክንቀበል ድረስ ዓላማችን የነበረው ኦሮሚያን ነጻ በማውጣት ሀገር መመስረት ስለሆነ ለካርታ ስራው ቅድሚያ መስጠት ነበረብን። ኦሮሞ የሚገኝበትን መሬት ለመከለል አራታችን ማለትም ዶክተር ዴማ፣ ዶክተር ታደሰ፣ ጣሃና እኔ ሆነን ወደ ስራው ገባን። የካርታ ስራውን ሱዳን በገባንበት በመጀመሪያው ሳምንት አጀመርን። በአንድ ሳምንት ውስጥ አጠናቀን
ወረዳዎችን ተከትለን ድንበሮቹን ለየን። ድንበሮቹን በመለየት ላይ ዲማ ከፍተኛ ድርሻ ነበረው። እስከ ትግራይ ድረስ ከለለን። የካርታ ስራውን ከጨረስን በኋላ በድንበር እንስራው በማለት ተወያየን። ከብዙ ውይይት በኋላ ኦሮሚያ ትናገር ከሚለው ህትመት እረፍት የሚለውን ስያሜ ወሰድን። በዚህ ሁኔታ ኦሮሚያ ካርታና ስያሜው ይፋ ተደረገ። ይህ ከተደረገ በኋላ አስተያየት ከሰጡት አንዱ ሎሬት ጸጋዬ ገብረመድህን ኦሮሞ ብያ ብለው ቢሆን ኖሮ መልካም ነበር ብሎ መናገሩን ሰማን። የኦሮሞ መሬት መጠሪያ የሚመነጨው ከባለ መሬቱ ከኦሮሞ ነውና ኦሮሚያ የሚለው የህዝቡን ማንነትና ይዞታ ገልጾ ስለታየን በዚሁ ወስነን በፖለቲካ ትምህርት ውስጥ አካተት ነው። መጀመሪያ የኦነግን የፖለቲካ ፕሮግራም ስንሰራ እንዳሁኑ ግልጽ የሆነ ምስል አልታየንም ነበረ። ቀስ በቀስ ግን ነገሮች መልክ እየያዙና ግልጽ እየሆኑ መጡ። የደርግ መንግስት ሳይወድቅ 2 ዓመት ቆይቶ ቢሆን ኖሮ ነገሮች የተለየ መልክ ይዙ ነበር የሚል እምነት አለኝ። ደርግ በወደቀ ጊዜ እኛ የውስጥ ጉዳያችንን ጨርሰን ሀገር ለመሆን የሚያስችሉን ተቋማት መስርተን ስላልጨረስን ሐሳባችንን ተግባራዊ ለማድረግ ዝግጁነቱን ብቃቱም አልነበረንምና የተለየ መንገድ ለመከተል ተገደናል። የግንባሩ አርማ ሌላው ጉዳይ ነው። ስለ ኦነግ አርማ ለመጀመሪያ ጊዜ የተነጋገርነው እንደ አውሮፓውያኑ አቆጣጠር በ1976 ነበረ። መጀመሪያ መሪዎቹን ስናገኝ አርማ መኖር አለበት በሚለው ላይ ተወያየን። ቅርጹ ይህን ይምሰል ተብሎ ባይወሰንም ኦዳ ሊኖረው ይገባል የሚል ሐሳብ ተነሳ። በተጨማሪም ሽበትና ጢም ያላቸው አባቶች ይካተቱ የሚል ሐሳብም ሲነሳ ትዝ ይለኛል። እነ በከሬ ሱፍ ሲመጡ ያሁኑን የኦነግ ባንዲራ የሚመስል ነገር ይዘው ነበረ። ከዚህ በመነሳት የኦነግ አርማ የተሰራው ሶሪያ ነው የሚል ወሬ ሲወራ እሰማለሁ። እውነታው ግን ይህ አይደለም። የኦነግ አርማ የተሰራው በእኛ ነው። ቀስ በቀስ እየተሻሻለ መጥቶ የቀደመ ቅርጹን ቀይሮ የመጨረሻው አሁን የምናየው አይነት ሆኖ ጸድቋል። መጀመሪያ ላይ አብዛኞቻችን ተስማምተንበት የነበረው የኦነግ አርማ የአባ ገዳው እንዲሆንና ያሁኑ የኦነግ አርማ ደግሞ የኦሮሚያ ባንዲራ እንዲሆን ነበረ። እኛ ኦሮሞን ነፃ ለማውጣት ነው የምንታገለው። ድርጅቱ ኦሮሞን ነፃ አውጥቶ የኦሮሞ ሪፐብሊክ ሊመሰረት ባንዲራው ይሆናል የሚል ህልም ይዘናል። ኦሮሞን ነፃ አውጥቶ የኦሮሞ ሪፐብሊክ ሲመሰረት ባንዲራው ይህ ይሆናል የሚል ህልም ይዘናል። በፖሊሶቹ አማራ ተብለን ተይዘን በዚያው በትክክል ውስጥ በቁጥጥር ስር ከዋልንበት ቅጽበት አንስቶ ለአንድ ሳምንት እዚያው ከተማ ውስጥ እስር ቤት ውስጥ ታሰረን። ሙሊስና ኢብሮ ሶማሊኛን አቀላጥፈው ስለሚናገሩ ከስራት ለጥቂት አመልጠዋል። ላይን ያዝ ሲያደርግ በዶ ተነስቶ መንገድ ጀመረ። ባሮ ወደሚሄድበት አቅጣጫ ሲመለከት በዶ በርከካለና AK47 መሳሪያውን ሲያነጣጥር አየው። ባሮን ፈጥኖ ከእለምቱ እንድናመልጥ ምልክት ሰጠን። በዚያው ቅጽበት በዶ ተኩስ ከፍቶ ጥይቱን አርከፈከፈው። ከሐረር ዳሚሾ በተባለ ህዋሳችን መሪነት ሌሊቱን ወደ ሐረማያ ተጉዤ ንጋት ላይ በስተምዕራብ ወደሚገኘው ማያቃሎ የኦነግ ጦር ሰፈር ደረስኩም። በካምፑ አንድ የዛፍ ጥላ ስር ባሮ፣ ጃራና ሙሊስ ተቀምጠው ሲወያዩ አገኘዋቸው። በሞቀ ሰላምታ ተቀበሉኝ። ከአፍታ ጨዋታ በኋላ ስለ ሸገር ከተማ ፖለቲካዊ ሁኔታ እንዳብራራላቸው ጠይቀውኝ በዝርዝር አስረዷቸው። ገለጻዬን አድምጠው ወደ ቀደመው ውይይታቸው ሲመለሱ ጉዳዩ በባሮ የውጭ ስምሪት ላይ እንደነበረ ተረዳው። ባሮን በጅቡቲ በኩል ወደ ሱዳን ለመላክ እቅድ ተይዟል። በእቅዱ መሰረት ባሮ አባጫላ ለታና ተሾመ ኤባን ይዞ ወደ ሱዳን ያመራል። በዚያም ቀደም ሲል ካርቱም ገብቶ የኦነግን ቢሮ ከከፈተው ጣሃ አብዲ ጋር ሆነው የምዕራብ ግንባርን ያደራጃሉ። የውጭ ግንኙነትና ዲፕሎማሲ ስራም የውይይቱ አንዱ አጀንዳ የነበረ ሲሆን ባሮ ወደ አውሮፓና ቻይና፣ ጃራ ደግሞ ወደ መካከለኛው ምስራቅ ተጉዘው ገቢ እንዲያሰባስቡ ተመድበዋል። አካሄዳቸውም በዝርዝር የተያዘ ሲሆን መንገድ መሪዎች ከአጃቢዎች ጋር ተዘጋጅተው ነበረ። በውይይቱ መሃል እኔም የልኡካኑ አባል ሆኜ እንዲሄድ ተወሰነም። ከውይይቱ በኋላ ጃራና ሙሊስ ተነስተው ሄዱ። እኔና ባሮ እዚያው ቀርተን የሆድ ሆዳችንን አወጋን። ባሮ በሐረርጌ ቆይታው በአመራሩ ላይ በታዘበው የግንኙነት ሁኔታ ውስጥ ተጎድቶ ነበረ። ስሜቱን ሲገልጽልኝ የኑዛዜ ያህል ነበር ያደመጥኩትም።
ባሮ ማንንም ማስቀየም አይፈልግም። የከፋ ነገር ሲገጥመው በሳቅ ያሳልፈዋል። እኔም ሲከፋኝ ዝምታን እመርጣለሁ። የቅርቤ የምለው በብዙ የማምነው እርሱን ስለሆነ ያኔ በቦታው የሆነው ሁሉ ዘወትር እንደ አዲስ አስበዋለሁ። ሌንጮ እዚህኛ ቦታ የለንም አለኝ። የልብ ትርታዬ የቆመ ያህል ተሰማኝ። ቀጠልና የውስጣችን መከፋፈልና ግጭት አስቸጋሪ ሆኗል። የጠበቅኩት አልሆነም ሲል የምዕራብ ግንባር መከፈት ግድ እንደሆነ አበክሮ አሳሰበኝ። እኛ እንዲህ እያወጋን ጀንበር እያዘቀዘቀች ለካ ሰዓቱ ነግዷል። በዶ ደቻሳ ወደ እኛ መጥቶ ተቀላቀለን። ሰላምታ ተለዋወጥን። ካየሁት ዓመታት አልፎኝ ስለነበር በአካላዊ ሁኔታው ደነገጥኩ። ጤናማ አይመስልም። መደንገጤን ያስተዋለው ባሮ በዶ በከባድ ጭንቀት ውስጥ ነው። ሊገሉኝ ይፈልጋሉ። ሌሊት ሲታገሉኝ ነው ያደሩት ብሎ በጧት ስጋቱን እንደነገረው ሹክ አለኝ። የሆነው ሆኖ በፖለቲካው ሁኔታ ላይ በጀመርነው ጨዋታ ቀጥለን አብረን ቆየን። ሌሊቱን ስለምንጀምረው የጅቡቲ ጉዟችንም አንዳንድ ነገር አንስተን ተጨዋውተናል። ላይን ያዝ ሲያደርግ በዶ ተነስቶ መንገድ ጀመረ። ባሮ ወደሚሄድበት አቅጣጫ ሲመለከት በዶ በርከካለና AK-47 መሳሪያውን ሲያነጣጥር አየው። ባሮን ፈጥኖ ከእልምቱ እንድናመልጥ ምልክት ሰጠን። በዚያው ቅጽበት በዶ ተኩስ ከፍቶ ጥይቱን አርከፈከፈው። እኔም በተኩስ መሃል እየወደኩ እየተነሳው ከፊት ለፊቴ ወዳለው ቁጥቋጦ ወረድኩኝ። ከቁጥቋጦ ውስጥ ሆኜ ወደ መጣውበት ስመለከት ባሮ ተመቶ ወድቋል። ተኩሱን ነጃራ ሰምተው በወታደራዊ ስልት እየተሳቡ ወደ እኔ ተጠጉ። ጃራ ምን ተፈጠረ አለኝ። በዶ ደቻሳ ተኩስ ከፈተብን አልኩትም። እናንተው ናችሁ የምትጫረሱት አለኝ። እናንተው የምትለው ቃል ጥሩ ስሜት አልፈጠረችብኝም። አልፈውኝ ሄዱ። ተከተልኳቸው። ተቀምጠን ስናወራበት ከነበረው ስፍራ ስንደርስ በዶን እዚያው ህይወቱ አልፎ ባሮ ግን ቆስሎ እያቃሰተ ነበረም። በዶን ለቀብር ስናዘጋጅ ባሮን አንስተን የመጀመሪያ ደረጃ እርዳታ ወደምንሰጥበት ቦታ ወሰድነው። በአቅራቢያው ሐኪም ቤት ስላልነበረ አስቸኳይ እርዳታ አላገኘም። ደሙን ለማስቆም ብንጠቀለውም ብዙ ስለፈሰሰው ሌቱን አረፈ። የሁለቱንም አስክሬን በዛው በማያቀሎ በሚገኘው መካነ መቃብር አሳረፍን። ህዝቡ ባሮን ይወደዋል። ዶክተር ባሮ ነበር የሚሉት። ማዕረጉ ባይኖረውም እጅግ የሰው መውደድ የታደለ ሰው ነበረ። ለኔ ደግሞ የትግል አብነቴ፣ የቅርብ ጓዴ፣ ፊቴን አይቶ የውስጤን የሚረዳኝ ሰው ነበረ። ምን ያደርጋል ድንገት አጣሁት። በገባሁበት ቀን ምሽት ይህ ሁሉ ተከሰተ። እስካሁንም ህመሙ አጥንቴ ድረስ ዘልቆ ይሰማኛል። እጦቱ በቃል አውጥቼ ማልዘልቆ ሆነብኝ። በትግሌ ማለዳ አንተም ማጣቴ ሳይበቃ በአሟሟት ብዙ ታማውብህ ትግሉን ሕያው ለማድረግ ዓላማህን አንግቤ እስካሁን እንደጸናዋለሁ። የጅቡቲ ጉዞ እቅዳችን ለ2 ሳምንት ዘገየ። እኔም እዛው ጃራ ጋር ቆየው። ጃራ ስለተፈጠረው ነገር አብራርቼ በጽሁፍ እንድሰጠው ጠየቀኝ። ጽፌ ሰጠሁት። በባሮ ሞት የጃራ ስም መነሳቱ አልቀረም። ክሱን የሚከላከለው ጽፌ የሰጠሁትን ወረቀት እያሳየ ይኸው እኔ አልገደልኩትም እያለ ነበረ። እስከ ለተሞቱ እንዲህ እንዳለ አረፈ። በነገራችን ላይ በባሮ ሞት ክስተት ላይ የተገኘው አይን ምስክር መሆኔን ተከትሎ ሁኔታውን በጽሁፍ እንዳቀርብ የተጠየቅኩት በተደጋጋሚ ነበረ። በሱዳን ቆይታዬ ሰሞን 2 ጊዜ ጣሃና ዲማ ምርመራዊ ጥያቄ በማንሳት ቃሌን ተቀብለዋል። መልሱን በጽሁፍ እንድሰጥ ስለፈለጉም ሁኔታውን በዝርዝር የሚያስረዳ ጽሁፍ አቅርቤያለሁ። ይህ ጽሁፍ አሁን ድረስ በእጃቸው ይገኛል ብዬ አስባለሁ። እንግዲህ ምን ማድረግ እችላለሁ? ህመም ነው። ከባሮም ሆነ ከጃራ ጋር በነበረን ውይይት የምዕራቡን የትግል ሜዳ ከፍቶ መፋለም አስፈላጊ መሆኑ ስለታመነበት ቀጣይ ጉዟችን ይህን ተግባራዊ ማድረግ ሆነ። ተልዕኳችንን ለመፈጸም ከሙሊስ ጋራ በጅቡቲ በኩል አድርገን ወደ ሱዳን ለመግባት ወሰንን። ሙሊስ የሶማሊኛና አረብኛ ቋንቋዎችን አቀላጥፎ መናገር ስለሚችል አብረን መጓዛችን ብዙ ጠቀሜታ ነበረው። እንዳለመታደል ሆኖ ግን ወደ ጅቡቲ ለመጓዝ የተነሳንበት ጊዜ ጥሩ አልነበረም። በዚያድ ባሬ የሚመራው የሶማሊያ ጦር የምስራቁን የኢትዮጵያ ክፍል ለቆ የሚመለስበት ጊዜ ነበረ። ዘርፈ ብዙ እልቂትን ካስከተለው ጦርነት በተአምር ሊባል በሚችል ደረጃ በህይወት ከተረፉት የኢትዮጵያና የሶማሊያ ተመላሽ ጦር አባላት እይታ እየተሰወርን ወደ ጅቡቲ የምናደርገውን ጉዞ ቀጠልን። የጅቡቲን ሰው የሚያስመስለንን መርጦ ወይም ሽርጥ ለብሰናል።
ሸበት ተጫምተናል። ከሙሊስ ጋራ ለጥቂት ቀናት ደመነፍሳችን በመራን አቅጣጫ ከተጓዝን በኋላ ፊት ለፊት እየቀደሙ መንገድ የሚመሩትን ሶማሌዎች አገኘን። አዲስ የጉዞ አጋሮቻችን የሆኑት ሶማሌዎች ሲጓዙ የሚመሩባቸው ዘመናትን የተሻገሩ ባህላዊ ጥበቦች እንዳሏቸው በጥቂት ቀናት ጉዟቸው አስተዋልኩ። ጠጠሮችን ከመሬት አንስተው ከለቀሙ በኋላ ይበትኗቸዋል። ዘርዘር ብለው የተቀመጡትን የጠጠሮቹን አቀማመጥ ሲያዩ የሚነግሯቸው ወይም የሚጠቁሟቸው ነገር አለ። ሶማሌዎቹ በጠጠሮቹ በኩል ይህን መልእክት እንዳገኙ በሉ ተነሱ፣ አሁን ጉዞን ጀምር ይሉናል። እነርሱ ከወሰኑ ጉዞ በጠራራ ፀሐይም ሊጀመር ይችላል። ይህ ነገራቸው ከማርክሲስታዊ አስተሳሰብ ጋር የማይገጥም ቢሆንም ለጊዜው መሪዎቻችን ስለሆኑ እነርሱን መከተል ግድ ነበረ። ሶማሌዎቹን ከማግኘታችን በፊት ከሙሊስ ጋር የምንጓዘው ሌሊት ነበረ። በበረሃማው መልክዓ ምድርና በሐሩር የአየር ጠባይ ለሰዓታት ከተጓዝን በኋላ ምግብ ለመብላትና ውሃ ለመጠጣት ረዘም ያለ እረፍት እናደርጋለን። በቂ እረፍት ከወሰድን በኋላ ቀጣይ ጉዞ አቅጣጫችንን ሶማሌዎቹ የመንገድ መሪዎች ይወስኑልናል። በዚህ መልኩ ቀን በጠራራ ፀሐይ ስንኳተን እንውላለን። የምንጓዝበት መሬት ሰተት ያለ ሜዳማ ነው። ቅርብ መስሎ ከሚታየው ተራራ ለመድረስ የ3 ቀን የእግር ጉዞ ሊወስድ ይችላል። ማለቂያ የለሽ በሚመስለው የእግር ጉዞ ትልቅ ችግር የውሃ ጥም ነበረ። ተወልጄ ባደኩበት ደምቢዶሎ ውስጥ በርካታ ወንዞች አሉ። እዚህ በረሃው ላይ ግን ውሃ ማግኘት ብርቅ ነገር ነው። በህይወቴ እንደዚህ ያለ የውሃ ጥም ለቀናት ይገጥመኛል ብዬ ለቅጽበትም አስቤ አላውቅም። ከረጅም ሰዓታት ጉዞ በኋላ መንገድ መሪዎቻችን ጠጠሮቻቸውን ይበቱንና የሚፈልጉትን መልእክት እንዳገኙ በሉ ዛሬ እዚሁ ነው የምናድረው ይሉናል። መንገድ መሪዎቻችን ሌላም ትልቅ ተሰጥኦ ነበራቸው። ውሃ ያለበትን ጉድጓድ በራሳቸው ባህላዊ ጥበብ ስለሚያውቁ የውሃ ጉድጓድ ከሚገኝበት መሬት አቅራቢያ እናድራለን። በረጅሙ ጉዟችን ሶማሌዎቹ የከርሰ ምድር ውሃ ያለበትን የመሬት አካል የሚያውቁበት ብልሃት ዛሬም ያስገርመኛል። በጠዋት ማለን በመነሳት ውሃችንን ይዘን ለቀጣዩ ጉዞ እንዘጋጃለን። በረሃውን እየሰነጠቅን ስንጓዝ አሸዋው እያንሸራተተ ወደ ኋላ ይመልሰናል። ሶማሌዎቹ በእግራችን ላይ ያለውን ጸጉር ባዩ ቁጥር አማራ ናችሁ አይደል ይሉናል። የነሱ የእግር ጸጉር ዓመታትን ባስቆጠረው የበረሃ ጉዞ በኖ አልቋል። የእግሮቻችን ጸጉሮች የማንነታችን መገለጫ የሆኑበት ሚስጥር የመንገድ መሪዎቻችን ብቻ ናቸው የሚያውቁት። አድካሚውን አሸዋማ የበረሃ ጎዳና እንዳገባደድን የሚወጉና የሚጎረብጡ ደቃቅ ጠጠሮች የበዙበት ሰፊ መሬት ገጠመን። ደምቢዶሎ ውስጥ በልጅነቴ ደረቅ መሬት ስንረግጥ እግራችን መድማቱ ለኔ አዲስ ባይሆንብኝም ይህ ጠራራማ መንገድ ግን እጅግ ፈታኝ ሆነብኝ። አሸዋማው በረሃ ያደክማል እንጂ ህመም አልነበረውም። ጠጠራማው መንገድ ግን የውስጥ እግራችንን እየወጋ ያቆስለን ጀመረ። በዚህ የተነሳ እግሬ አብጦ መራመድ ተሳነኝ። ስቃዩ በርትቶብኝ ጥቂት ረፍት ለመውሰድ ጉዞዬን በራሴ ገትቼ ተቀመጡ። ከሙሊስ በስተቀር ሁሉም ጥለውኝ መንገዳቸውን ቀጠሉ። ከሙሊስ ጋራ ለተወሰኑ ደቂቃዎች ያህል ረፍት ካደረግን በኋላ የእግር ጉዞውን ተያያዝን። እንደምንም እየተፋጠጥን ለደቂቃዎች ከተጓዝን በኋላ ጥለውን የሄዱትን ተጓዦች ደረስንባቸው። በደንብ ተራመዱ፣ ከፊታችን ወንዝ አለ፣ ደርሰናል አለ። እዚያ ወንዝ ጋር ስንደርስ ጥሜን ለመቁረጥ የመጠጣውን የውሃ ብዛት በምናቤ እየሳልኩ ወደፊት መራመዱን ቀጠልኩ። ካሁን የፏፏቴ ወይም የጅረት ድምጽ እሰማለሁ እያልኩ ለሰዓታት ብንጓጓዝም ከእግራችን ዳና በቀር ምንም አይነት ድምጽ ልሰማ አልቻልኩም። ሶማሌዎቹ ከአንድ ቦታ ስንደርስ መሬቱን መቆፈር ጀመሩ። ሲቆፍሩ የተወሰነ ውሃ አገኙ። ይህን ውሃ ለበርካታ ደቂቃዎች ተስገብግቤ ጠጥቼ ነፍሴ ተመለሰች። እንደ ዕድል ሆኖ ፍየሎችን የሚጠብቅ የኢሳ እረኛ በዚህ አካባቢ ሲያልፍ ተገጣጠምን። እረኛው የፍየል እርጎ ይዞ ነበረ። ሙሊስ ለእረኛው ትንሽ ብር ሰጥቶት እርጎን ገዛልኝ። እርጎን ከጠጣው በኋላ የበለጠ ኃይል አግኝቼ አንሰራራው። ከ6 ተከታታይ ቀናት በኋላ ድክል ወደምትባለው ስደተኞች ወደሚበዙባት የጅቡቲ የገጠር ከተማ ደረስን። ወደ ድክል መዳረሻችን ላይ የእኛን ጉዞ የተቀላቀለው ኢብራሂም ይባላል። ኢብሮ አዋሽ አርባን ተሻግሮ መደብር አለው። ኮንትሮባንድ ተረካቢ ነጋዴ ነው። የተረከበውን ዕቃ ወደ ሐረርጌና ጅቡቲ ወስዶ ለተቀባዮች ያከፋፍላል። በጅቡቲ ውስጥ ብዙ ወዳጆች አሉት። ወደ ድክል የገባንበት መስመር ታጣቂዎችና የተለያዩ ሀገራት ስደተኞች የሚያዘወትሩት ነው።
ድክል ገብተን ጥቂት እንደተረጋጋን የኢብሮ ወዳጆች የሚጣፍጥ ፓስታ ጋበዙን። በማግስቱ ጠዋት ከሙሊስ ጋር ተነስተን ወደ ጅቡቲ ዋና ከተማ ለመግባትና ለፖሊስ እጃችንን ለመስጠት ተስማምተን ቀሪውን ዕለት በደክል ለማሳለፍ ሰውነታችን አረፍ ከማለቱ ዱብዳ ገጠመን። እግራችን የደከሌ ስደተኞች ከተማን ሳይለቅ ፖሊሶች ባለንበት መጥተው ያዙን። አንዱ የጅቡቲ ፖሊስ አማራ ናቸው፣ ያዝ ያዝ እንዳትለቃቸው ብሎ በሶማሊኛ ቋንቋ አንባረቀ። የደርግ መንግስት በዚያድ ባሬ ከሚመራው የሶማሊያ ጦር ጋር ባካሄደው ውጊያ የጅቡቲ ሶማሌዎችም ተሳትፈው ነበረ። በወቅቱ የጅቡቲ ሶማሌዎች አማራ የተባለን ሁሉ አምርረው ይጠላሉ። አማራ ሲሉ በዋናነት ክርስቲያኑን ሆኖ ሙስሊምም ያልሆነውን ሀበሻ ሁሉ ማለታቸው ነው። እንደመሰላቸው እኔም ከዚህ የሶማሌ ፖሊሶች ስያሜ አላመለጥኩም። ወደዚህ ወደ ጅቡቲ ሳልመጣም በፊት በዛ ዘመን ሙሉ ሐረርጌ ሊባል በሚችል መልኩ ተመሳሳይ መረዳት እንደነበረው በምስራቁ የትግል ሜዳ ቆይታዬ ታዝቤያለሁ። አንድ እንደኔው በሚስዮናውያን እጅ ተምሮ ያደገ ሆርዶፋ የሚባል አብሮ አደግ ጓደኛ አለኝ። ይህ አብሮ አደጌ ጸጉር ቤት ተቀጥሮ ሲሰራ የሐረርጌ ሰዎች አማራው የወለጋ ልጅ እያሉ ነበር የሚጠሩት። በሐረርጌ ውስጥ በውል ባልተደነገገ ሁኔታ ክርስቲያን የሆነው አማራ ተብሎ ይጠራል፣ ሙስሊም ደግሞ ቆቱ ብለው ይጠራሉ። ይኸው በሐረርጌ ምስራቁ የትግል ሜዳ ቆይታዬ የታዘብኩት ሁኔታ በጅቡቲ ውስጥ መደገሙ ሲገርመኝ ይብሱኑ በፖሊስ የሚያስይዝ ወንጀል ሆኖ ጠበቀኝ። በፖሊሶቹ አማራ ተብለን ተይዘን በዚያው በድክል ውስጥ በቁጥጥር ስር ከዋልንበት ቅጽበት አንስቶ ለአንድ ሳምንት እዚያው ከተማ ውስጥ እስር ቤት ውስጥ ታሰረን። ሙሊስና ኢብሮ ሶማሊኛን አቀላጥፈው ስለሚናገሩ ከስራት ለጥቂት አመልጠዋል። በዚያ ሰውነትን እንደ ፍም እሳት በሚለበልብ ንዳዱም የአየር ሁኔታ ጭራሽ ምንም አይነት አየር በማይገባበት ጠባብ ክፍል ውስጥ በር ተቆለፈብን። ጉዳያችንን የሚመረምር አንድ የገደብ ቡርሲ ሰው ተመደበልን። ይህ የጅቡቲ ፖሊስ እኔን ከጠባቧ እስር ቤት በተደጋጋሚ እያስጠራ ይጠይቀኛል። መላልሶ እያስጠራ ከጠየቀኝ በኋላ ከመልሶቼ ለጅቡቲ ሕዝብም ሆነ መንግስት ምንም አይነት ስጋት እንደማልፈጠር አረጋገጠ። መርማሪው ራሱም ሆነ የሚያገለግለው የጅቡቲ መንግስት አንድ ተጨባጭ ስጋት እንዳላቸው ግን አልደበቀኝም። የተማረ ሰው እንዲህ ባለ ብዛት ወደ ትንሹ ሀገራችን ሲመጣ በጣም ያስደነግጠናል አለኝ። ብዙ እንግልትና ስቄት ደርሶብኝ በመርማሪው ትዕዛዝ ከአንድ ሳምንት እስራት በኋላ የቆዳችን ቀለም ወደ ቢጫነት ተቀይሮ ከእስር ቤት ተለቀቅን። ይህ ሁሉ ሲሆን ሙሊስ የሶማሊኛ ቋንቋ መቻሉ ጠቅሞት ከድክል የገጠር ከተማ ወጥቶ የጅቡቲ ዋና ከተማ ውስጥ ገብቶ ከኦነግ አባላት ጋር መስራት ጀምሯል። የነፍጠኛ አመለካከት ያለቀቃቸው ልሂቃንና ሹመኞች እኛን ካነጋገራችን ጀምሮ በሌሎችም ነገሮች በማንነታችን እንድንሸማቀቅ አላስፈላጊ ቅጽል ስሞችን ከመስጠትና ከማንኳሰስ ጀምሮ የሚቻላቸውን ይሞክራሉ። ኳሜ ንክሩማህ ንግግር እያደረገ ነበረ። በቆምኩበት ፈዝዤ ንግግሩን ተመለከትኩ። አንደበተ ርቱዕ የሆነው የጋናው ፕሬዝዳንት ስለ አፍሪካ አንድነት ምስረታ፣ በስኬት መጠናቀቅና ቀጣይ ተስፋዎች ያወራል። የአፍሪካ አንድነት የምስረታ ጉባኤ እውን መሆኑን ለመላው ዓለም በቴሌቪዥን መስኮት እያወጀ ነበረ። ባላሰብኩት አጋጣሚ ይህን ታሪካዊ ክስተት ለመከታተል በመቻሌ ራሴን እንደ ዕድለኛ አድርጌ ቆጠርኩት። መስከረም ወር ላይ ትምህርት ጀምረን ገና 4 ወራት እንኳን ሳይሞላን በተለምዶ የታህሳስ ግርግር ተብሎ የሚጠራው ታሪካዊ ሁነት ተከሰተ። ወንድማማቾቹ ብርጋዴር ጀነራል መንግስቱ ንዋይና አቶ ግርማሜ ንዋይ በጃንሆይ ላይ መፈንቅለ መንግስት ማድረጋቸውን በራዲዮ የዜና ወጃ ሰዓት ሰማን። ይህ ታሪካዊ ክስተት ለኔ አይን ገላጭ ታላቅ እውነታ ነበረ። የመፈንቅለ መንግስት ሙከራው በዘውዳዊ ስርዓትም ላይ ሆነ በንጉሱ ላይ የነበረኝን የተቃውሞ አመለካከት አጠናከረው። እስከዚህ ክስተት ድረስ የቀዳማዊ ኃይለ ሥላሴ ዘውዳዊ ስርዓት ከኔና ከቤተሰቦቼ ውጭ የሚጠላ ያለ አይመስለኝም ነበረ። አባቴ ቄስ ለታ የፕሮቴስታንት ሰባኪ ወንጌል ስለሆነ ብቻ በጃንሆይ ስርዓት ለተደጋጋሚ ስርዓትና እንግልት ተዳርጓል። በዚህ የተነሳ ቀዳማዊ አፄ ኃይለ ሥላሴንም ሆነ የሚመሩትን የፊውዳል ስርዓት ጠላ ነበረ። አባቴም ሆነ ሌሎች ወንጌላውያን በደምቢ ዶሎና በዙሪያዋ መሰረታዊ የእምነት ነጻነታቸውን ተገፈው
ለእንግልት በተዳረጉ ቁጥር ለተደራራቢ ፈተናዎች የማይበገር ድንቅ መንፈሳዊ ብርታት እንደነበራቸው በልጅነቴ የታዘብኩት እውነታ ነው። ቄሱ አባቴና ጓደኞቹ ከእምነታቸው የተነሳ መሳደድ፣ መታሰር፣ መከራና ስቃይ ሲበዛባቸው ይህን በጽናትና በአይበገሬነት ካለፉት ከሞት በኋላ ባለው ሕይወት ገነት እንደሚጠብቃቸው ልባዊ እምነት ነበራቸው። ይህ ሁሉ መከራና ፈተና የበዛብን ሃይማኖታችን ትክክለኛና እውነት ስለሆነ ነው የሚል ጽኑ አመለካከት እንደነበራቸው ትዝ ይለኛል። በንጉሱ ላይ የተቃጣውን የመፈንቅለ መንግስት ሙከራ ተከትሎ ለካ ሽማግሌውን እኔና ቤተሰቦቼ ብቻ ሳይሆን የቅርብ ቤተሰቦቹና የገዛ ሹመኞቹ የማይፈልጉት ኖሯል የሚል ሐሳብ በውስጥ የተፈጠረም። የዕለት ዕለት ታንከኞቹ የክቡር ዘበኛን ጦር በሸገር ከበተኑና ከማረኩ በኋላ ወደ አዳማ ተመልሰዋል። የሰፈሩበት የአዳማ ካምፓቸው ከኛ አዳሪ ትምህርት ቤት ወረድ ብሎ የሚገኝ ስለነበር ከካምፓቸው በሌሊት እየወጡ ሲጓዙ እናያቸው ነበረ። አንድ ጊዜ 9ኛ ክፍል እያለሁ በሆነ ምክንያት ከሚስዮናውያን አስተማሪዎች ጋር ጣላና በብስጭት እግሬ ወደ መራኝ ሲሄድ ራሴን በአውቶቡስ መናኸሪያ ውስጥ አገኘሁት። ሳላወላውል ወደ ሸገር በሚወስደው አውቶቡስ ውስጥ ገባው። ከጥቂት ሰዓታት ጉዞ በኋላ ሸገር ደረስኩ። ከአዳማ ወደ ሸገር ስመጣ ይሄ መጀመሪያ መሆኑ ነበረ። ግራና ቀኝ የማየው ሁሉ እያስገረመኝና ሸገርን በደንብ ከማውቃት አዳማ ጋር እያነጻጸርኩ የእግር ጉዞዬን ቀጠልኩም። በዚህ ሁኔታ በከተማዋ ዋና አውራ ጎዳናዎች ላይ የተንሸራሸርኩ ግራና ቀኝ በሚገጥሙኝ ትዕይንቶች ትዝብት ራሴን እያዝናናው መንገዴን ቀጠልኩ። ከደቂቃዎች በኋላ ያስከፉኝን ሚስዮናውያን ዘንግቼ ራሴን አረጋጋው። ከራስ ጋር እያወሩ የእግር ጉዞ ማድረግ ብስጭትን ለመርሳት ራስን ለማረጋጋት ፍቱን ብልሃት እንደሆነ ተሰማኝ። እውነትም ቅልል ብሎኝ ነበረም። ሽርሽሩን ቀጥዬ መስቀል አደባባይ ደረስኩ። በሰዎች ወሬና በራዲዮ ዘገባዎች ካልሆነ በቀር ለአንዴም ያላየሁት አደባባይ ስፋቱ ቢባል አጠቃላይ ገጽታው በዝና ከማውቀው በላይ ሆኖ አገኘሁት። ከደቂቃዎች ጉዞ በኋላ በእስጢፋኖስ ቤተክርስቲያን አድርጌ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ደረስኩ። ከአፍታ በኋላ ቀልቤ በቀጥታ ከሚተላለፍ የቴሌቪዥን ስርጭት ላይ አረፈ። በአዳማ ቆይታዬ በባይብል አካዳሚ ቤተመጻሕፍት ውስጥ ከመጻሕፍት ከጋዜጦችና ከመጽሔቶች ላይ አብዝቼ ያነበብኩት በፋና ወጊ ፓን አፍሪካዊነቱ ከልቤ የማደንቀው ኳሜ ንክሩማህ ንግግር እያደረገ ነበረ። በቆምኩበት ፈዝዤ ንግግሩን ተመለከትኩ። አንደበተ ርቱዕ የሆነው የጋናው ፕሬዝዳንት ስለ አፍሪካ አንድነት ምስረታ፣ በስኬት መጠናቀቅና ቀጣይ ተስፋዎች ያወራል። ይህ በአዳጊ ልቦናዬ ውስጥ ትልቅ ስፍራ የምሰጠው አፍሪካዊ መሪ የአፍሪካ አንድነት የምስረታ ጉባኤ እውን መሆኑን ለመላው ዓለም በቴሌቪዥን መስኮት እያወጀ ነበረ። ባላሰብኩት አጋጣሚ ይህን ታሪካዊ ክስተት ለመከታተል በመቻሌ ራሴን እንደድለኛ አድርጌ ቆጠርኩት። የመላው አፍሪካውያን የረጅም ጊዜ ህልምና ራዕይ የሆነው የአፍሪካ ሁለንተናዊ አንድነት የአፍሪካ እንቁ ልጅ በሆነው ኳሜ ንክሩማህ ሲበሰር በቀጥታ እንደማየት ምን የሚያስደስት ነገር አለ? 32ቱ የአፍሪካ መሪዎችና ልዑኮቻቸው ለ3 ተከታታይ ቀናት በጊዮን ሆቴልና በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ከተሰበሰቡ በኋላ ነበር አህጉራዊ ፕሮጀክቱ የሆነው። በዚህ ታሪካዊ ክስተት ተደስቼ ከሚስዮናውያኑ ጋር የተፈጠረው አለመግባባት የሚያበሳጭ ፈተና ሆኖ ቢገጥመኝም ለበጎ ውጤት ተብሎ እንደተከሰተ ተአምራዊ በረከት ቆጠርኩትም። ኳሜ ንክሩማህ ንግግሩን በሚያደርግበት ወቅት መላው አካሉንና ከፊቱ ገጽታ ላይ የሚታዩትን ስሜቶች እየታዘብኩ ወይ ቴክኖሎጂ፣ ለካ ቴሌቪዥን የሚባለው ይህ ነው። አምላክ ያለ አንዳች ልዩ ተልእኮ በዚህ ቅጽበት እዚህ ስፍራ ላይ እንድገኝ አልፈቀደም። ይህ ሁሉ ካጠገቤ የተኮለኮለው ህዝብ ልክ እንደኔው ጋናዊውን መሪ ከፊት ለፊት በአካል እንደቆሙ ያህል መመልከቱ መቼም የተለየ ተአምር ነው ስላሰብ የቴሌቪዥን ትዕይንቱ ያስገኘው ደስታና ፈንጠዝያዬ ብዙ አልቆየም። የቀጥታ ቴሌቪዥን ስርጭቱ እንዳበቃ ተጨባጭ የህልውና ጥያቄዎች ከህሊናዬ ጓዳ ተደረደሩም። እዚህ ሸገር ውስጥ ለጥቂት ቀናት እንኳን የሚያስጠጋኝና የማውቀው ምንም አይነት ዘመድ የለኝም። ከተማ ውስጥ ያለምንም ገቢ ብቆይ ምን እየበላሁ እሰነብታለሁ? የትስ አድራለሁ? እነዚህና መሰል መሰረታዊ ጥያቄዎች በአእምሮዬ ጓዳ ተርመሰመሱ። ለረጅም ጊዜያት
ለረጅም ጊዜያት በውስጤ ስብሰከሰክበት የቆየሁት የአህጉራዊ አንድነት ጅምር ስኬትን ተከትሎ ለጥቂት ሰዓታት የቆየ የሐሴትና የፈንጠዝያ ስሜት በእነዚህ ወሳኝ ጥያቄዎች ወደ ሐዘንና ትካዜ ተቀየረ። ከተወሰነ ብርቱ የስሜትና የህሊና ሙግት በኋላ በኪሴ ውስጥ የቀረችውን ጥቂት ገንዘብ አስቤ ወደ አዳማ ከተማ የሚመልሰኝን አውቶቡስ ፍለጋ ወደ መናኸሪያ ፈነጠዝኩም። ከደቂቃዎች ቆይታ በኋላ ከሚስዮናውያኑ ጋር እንዴት እርቅ መፍጠር እንዳለብኝ እያሰብኩ በተለምዶ የስምጥ ሸለቆ ዋንቁ ተብላ ወደምትጠራው አዳማ ተመለስኩም። የአዳማ ከተማ አሁን እንዳለችው አልነበረችም። አሁን በከተማውም ሆነ በዙሪያዋ ኦሮሞ በቁጥር በዝቶ ይታያል። ባይብል አካዳሚ ተማሪ በነበርኩበት ወቅት ይህ እውነታ ከዚህ የተለየ ነበረ። የሚበዛው የነፍጠኛ ወገን ሲሆን በዚሁ የሁለተኛ ደረጃ ትምህርት ቤት ውስጥ አልፎ አልፎ የምከውነው አንድ ለየት ያለ ድርጊት ነበረም። አንድ የአፍሪካ ሀገር ከቅኝ ግዛት ወጥታ ነፃነቷን በተቀዳጀች ቁጥር በከፍተኛ የሐሴትና የፈንጠዝያ ስሜት በትምህርት ቤት ምግብ ቤት ውስጥ ለሁሉም ተማሪዎች በእንግሊዘኛ ንግግር አደርጋለሁ። የድሉንና የነፃነቱን ዜና ለተማሪዎቹ በጥልቅ ስሜት አበስራለሁ። ሁሉም በድፍረቴና በድርጊቴ ተገርመው ሲመለከቱኝ ትዝ ይለኛል። ቢደነቁ አይገርመኝም። በቂ ምክንያት ነበራቸው። ትምህርት ቤቱ በዋናነት ሃይማኖታዊ ዓላማን ያነገበ እንደመሆኑ የኔን ፖለቲካዊ ዲስኩር ማንም የሚጠብቀው አልነበረም። የአፍሪካ ሀገራትን ተራ በተራ ከቅኝ ግዛት ቀንበር መላቀቅ እንደ ታላቅ ስኬት ነበር የምቆጥረው። አንዲት አፍሪካዊት ሀገር ከምዕራባውያን ቅኝ ግዛት ተላቃ ነፃነቷን በይፋ ባወጀች ቁጥር ጮቤ ረግጣለሁ። ይህ እኔ ውስጥ ያለው የሐሴትና የፈንጠዝያ ስሜት በክፍል ጓደኞቼም ሆነ በመላው የግቢው ተማሪዎች ላይ እንዲጋባ ፈልጋለሁ። የማነባቸው መጽሐፍት፣ የምከታተለው የአፍሪካ ቅኝ ግዛትና የነፃነት ጉዳይ እንዲሁም ውስጤ እየተብላላ ያለው የፓን አፍሪካኒዝም ንቅናቄ ዙሪያዬን እንድመለከትና ልክ ያልሆኑ ኢፍትሐዊነቶችን እንድታዘብ አይኔን ከፈተልኝ። ከትምህርት ሰዓት ውጭ ለተለያዩ ጉዳዮች ወደ አዳማ ከተማ እንወጣለን። የአዳማ ከተማ አሁን እንዳለችው አልነበረችም። አሁን በከተማውም ሆነ በዙሪያዋ ኦሮሞ በቁጥር በዝቶ ይታያል። ባይብል አካዳሚ ተማሪ በነበርኩበት ወቅት ይህ እውነታ ከዚህ የተለየ ነበረ። የሚበዛው የነፍጠኛ ወገን ሲሆን እኛንም ሆነ ሌሎች አፋን ኦሮሞ የሚናገሩ የከተማ ነዋሪዎችን ጋላ እያሉ በማንነታችን ሊያሸማቅቁን ጥረት ያደርጋሉ። በተለይ ደግሞ እኛ ከወለጋ የመጣነው ብዛት ስለነበረን እንደተለየ ነገር አድርገው ይመለከቱናል። በኃይለ ማርያም ማሞ ሆስፒታል ውስጥ በነርስነት በላብራቶሪ ቴክኒሻንነት እና በሌሎች የሕክምና ሙያዎች የሚሰለጥኑ ብዙ የወለጋ ልጆች ነበሩ። በከፍተኛ ሁለተኛ ደረጃ ትምህርት ቤቶችም ሆነ በሌሎች ታላላቅ የእውቀትና የሙያ ተቋማት ውስጥ የሚማሩና የሚሰለጥኑ የወለጋ ልጆች ቁጥር ቀላል አይደለም። በወቅቱ ይህ እውነታ አንዳንዶችን አላስደሰተም። በተለይ ከፍተኛ ተቋማዊ ኃላፊነትን ይዘው በአስተዳደር ላይ የሚገኙ የነፍጠኛ አመለካከት ያለቀቃቸው ልሂቃንና ሹመኞች እኛን ካነጋገራችን ጀምሮ በሌሎችም ነገሮች በማንነታችን እንድንሸማቀቅ አላስፈላጊ ቅጽል ስሞችን ከመስጠትና ከማንኳሰስ ጀምሮ የሚቻላቸውን ይሞክራሉ። ከሀገሬውና ከነዋሪው የተለየን አድርገው ይቆጥሩናል። በዚህ ብቻ ሳይገደቡ ይህ አስተሳሰብ በሰፊው የከተማ ነዋሪው ላይ እንዲጋባም ያደርጋሉ። ከዚሁ ከማንነት ጉዳይ ጋር በተያያዘ ባስታወስኩት ቁጥር የሚገርመኝ ታሪክ አለ። እኔ አበራ መንቴና ሳሙኤል ሱልጣን አብረን አንድ መኝታ ክፍል ከመኖርም ባለፈ ሚስጥሮችን ሳይቀር የምንካፈል ጥብቅ ወዳጆች ነበርን። ሳሙኤል ገና ወደ ባይብል አካዳሚ ለትምህርት ከሐረርጌ እንደመጣ የመዝገብ ስሙ ሙዘይን ሱልጣን የሚል ነበረ። እስካሁን ምክንያቱም በውል ባላወቅኩት ሁኔታ አንድ ዕለት በርካታ ተማሪዎች በግቢ ውስጥ በተሰበሰብንበት ከዛሬ ጀምሮ ሙዘይን የሚለውን ስሜን ትታችሁ ሳሙኤል ብላችሁ እንድትጠሩኝ የሚል ቆፍጠን ያለ ወዳጃዊ ትዕዛዝ ሰጠን። እስከ ለተሞቱ ድረስም የሁለተኛ ደረጃ ተማሪ ሳለ በመረጠው በዚሁ የመጠሪያ ስሙ ሲጠቀም ኖሯል። የቅርብ ወዳጃችን ወደዚህ ቁርጠኛ የስም ለውጥ ውሳኔ ሲመጣ ግራ በመጋባት ስሜት በአእምሮዬ ብዙ አይነት ሐሳቦች እየተፈጠሩ አብሰለስል ነበረም። እንዲያው ምን ሲል ይህን ስም መረጠው? ወላጆቹ አክብረው በምክንያት የሰጡት ስያሜን ትቶ ሳሙኤል የሚለውን እንዴት ሊመርጠው ቻለ? የግቢም ሆኑ የከተማው ቆነጃጅት ሳሚ የሚለውን ቅጽል ስም አጣፍጠው መጠቀማቸው የፈጠረበት ተጽዕኖ ይኖር ይሆን? በሌላው ዘንድ
አራዳ አሪፍ ወይም ስልጡን እንደሚያስመስለው አስቦ ይሆን? ይህን የአይሁዳውያን የመጽሐፍ ቅዱስ ስም እንዲያውም ሲል ለመጠሪያነት መረጠው። ሁልጊዜም የተወሰነ ከተጫወትኩ በኋላ ነጠል ብዬ የመሄድ ልማድ አለኝ። እንደ ልማዴ ከእኩዮቼ ተለይቼ ሳርሳሩን እያየው የተወሰነ ከተጓዝኩ በኋላ ድንገት ሰመጥኩ። ለካ የሽንት ቤት ጉድጓድ ኖሯል። ከፊል አካሌ በጥልቁ ጉድጓድ ውስጥ እንደገባ በደመ ነፍስ ካፋፉ ላይ ያለውን እንጨት በሁለት እጆቼ አጥብቄ ጩኸቴን አቀለጥኩት። አብረውኝ ሲጫወቱ የነበሩ ጓደኞቼ ደረሱልኝ። ግራና ቀኝ ትከሻዬን ሰቅስቀው ሲያወጡኝ፣ በሌላኛው እጃቸው ጣቶች ደግሞ አፍንጫቸውን ደፍነዋል። ይህ አደጋን ተከትሎ ሳምንቱ ሙሉ ጓደኞቼ እነጉታ እነገለታ በጣም ትሸታለህ እያሉ ሲሳለቁብኝ ከረሙ። የሚሽን ሰፈር ሰዎች ሲያወሩ ጉድጓዱ 6 ሜትር ይጠልቃል። ከአሜሪካ ሲመለስ በኢትዮጵያ የሽግግር መንግስት ውስጥ መግባት እንደሚፈልግ ለወያኔዎች ነገራቸው። ወያኔዎች ግን ኤርትራ እንድትገነጠል ነበር የሚፈልጉት። ኢሳያስን ይፈሩታል። ይህችን ሀገር ይሻማናል ብለው ያስባሉ። እርሱም አመፀኛ ነው። ቢያስተዳድር አያስቀምጣቸውም። ብቻውን ነበር የሚበላው። ስለዚህ ቶሎ ብለው ሰራዊቱን በእርሱ ላይ የሚያነሳሳ ስራ ሊሰሩበት አሰቡ። ኢሳያስ ለኤርትራ መገንጠል የሰራ ቢሆንም አፍቃሪ ኢትዮጵያ ከሆነ ቤተሰብ የመጣ ነው። ወላጅ አባቱ የአንድነት ኃይል ስለነበሩ ኤርትራን ከኢትዮጵያ ጋር አንድ ለማድረግ ከሰራውና በኋላም ከኃይለ ሥላሴ ጋር በመናበብ ታግሎ ያሳካው ቡድን አባል ናቸው። እርሱ ከቤተሰባዊ የጀርባ ታሪኩ በተቃረነ እንዴት የነጻነት ታጋይ ወደ መሆን እንደመጣ እዚህ ላይ መዘርዘርም አያስፈልግም። የመንግስቱ መውደቅ አይቀሬነት ሲረጋገጥ አሜሪካኖች ጫና ያደርጉበት ጀመር። በተለይ በ1990-91 እንደ አውሮፓውያን አቆጣጠር ወደ አሜሪካ ሲመላለስ ሙሉ ኢትዮጵያን ይዘህ ማስተዳደር እየቻልክ ለምን መገንጠልን ታስባለህ ይሉታል። ያልጠበቀውን አሳሰበው። ለኢትዮጵያ ገዥነት እንዲወመጅ ያደረጉት። ከዚያም ባለፈ ኤርትራን ገንጥዬ በምን ኖራለሁ የሚል ስጋትም ነበረበት። የደርግ ሰራዊት ከሁሉ የኤርትራ ክፍል ነቅሎ አስመራን ባጨናነቃትና ከአስመራ በቀር ድፍን ኤርትራ በሻዕቢያ ሰራዊት ቁጥጥር በገባችበት ጊዜ አግኝቼው እንኳን ደስ ያለ አልኩት። መልሱ ግን ያልጠበቅኩት ነበረ። ህዝባችንን መመገብ ሳንችል የነጻነት ትርጉሙ ምንድነው አለኝ። ፈርቷል። ይህ ነገር እውነት ከሆነ እንዴት ነው ኤርትራን የምናስተዳድረው የሚል ሐሳብ ገብቶታል። እኔም ደርግስ የኢትዮጵያን ህዝብ መቼ አብልቶ አስተዳደረ ብዬ ቀልጄ ሄድኩ። ከአሜሪካ ሲመለስ በኢትዮጵያ የሽግግር መንግስት ውስጥ መግባት እንደሚፈልግ ለወያኔዎች ነገራቸው። ወያኔዎች ግን ኤርትራ እንድትገነጠል ነበር የሚፈልጉት። ኢሳያስን ይፈሩታል። ይህችን ሀገር ይሻማናል ብለው ያስባሉ። እርሱም አመፀኛ ነው። ቢያስተዳድር አያስቀምጣቸውም። ብቻውን ነበር የሚበላው። ስለዚህ ቶሎ ብለው ሰራዊቱን በእርሱ ላይ የሚያነሳሳ ስራ ሊሰሩበት አሰቡ። ነገሩ ገና ሳይብላላ እርሱ ቀስ በቀስ የራሱን ሰራዊት ወደ ማሳመን ሳይገባ በፊት ቶሎ ብለው በስዩም መስፍን በኩል የሽግግር መንግስቱን ተቀላቅለው ኢትዮጵያ እንደሚያስተዳድር ያውጃሉ። በዚህ ጊዜ ጀነራሎቹ ኢሳያስ ላይ ተነሱበት። ሰራዊቱም ተረበሸም። መጀመሪያም የአንድነት አቀንቃኝ ልጅ ስለነበረ ጀነራሎቹ ይህን ያህል ዋጋ የከፈልነው ተመልሰን በኢትዮጵያ ስር ልንወድቅ ነው ወይ ብለው ተቆጡ። እርሱም በራዲዮ ወጥቶ ማስተባበያ ለመስጠት ተገዶ ነበረ። ወደ ሽግግር መንግስት ልንገባ ነው የተባለው ውሸት ነው አለ። ከዚያ በኋላ ጉዳዩን አንስቶት አያውቅም። ከኦነግ የምዕራብ ግንባር አመራሮች ጋር በሽግግር መንግስቱ ላይ ለመሳተፍ ወሰንን። የምስራቆቹን በራዲዮ አሳወቅናቸው እንጂ ስብሰባ መጥራት አልቻልንም። ምዕራብ ግንባር ላይ ያለነው ጣሃ፣ ቶሌራ፣ ዳውድ፣ አባብያ፣
አባ ጆቢርና እኔን ጨምሮ 6 ሰዎች ከአሶሳ ተነስተን አምቦ ከተማ ገብተን አደርን። ከአምቦ ወደ ሸገር ጉዞ ጀመርን። ህዝቡ ይቀበለን ይሆን የሚል ስጋት በውስጤ ይመላለሳል። ምክንያቱም በተለይ በገጠሩ ክፍል አርሶ አደሩን ሰብስበን ምልመላና ቅስቀሳ ስናካሄድ አዛውንቶቹ እኛ ገበሬዎች ነን ምን እናውቃለን ብላችሁ ነው እግዚአብሔር ይርዳችሁ እያሉ ተሰናብተውን ይሄዱ ስለነበር ልቤ ሊረጋልኝ አልቻለም። አሶሳ ላይ በምንጓጓዝበት መኪና ከጋቢና የተቀመጠው አባብያ መልኩ አረብ መሳይ ቀይ ስለነበረ ቆሞ ከሚያሳልፉን ውስጥ አላልናችሁም አረቦች ናቸው ያሉንም አልጠፉም። ሸገር ልንገባ ገፈርሳ ላይ ስንደርስ ሽማግሌዎች ከብዙ ነዋሪዎች ጋር ጠብቀው አቀባበል አደረጉልን። ድሮ የሚያውቁን እንደነ ኮሎኔል አለሙ ቂጤ፣ በቀለ ነዲ፣ መኮንን ወሰኑና ልጁ በቀለ መኮንን አይነቶቹ የባሮ ሚስትም ነበረች። ድንገት መጥታ ባሮን ታደረስከው አለችኝ። እሷን ማረጋጋት ነበረብኝ። ባሮ ሊመጣ አይችልም አልኳት። ሲጋቡም ሚዜያቸው የነበርኩ የቅርብ ሰው እንደመሆኔ ያን መናገር ለኔ ከባድ ህመም ነበር። ያለ ባሮ ኦነግን ማስቀጠል ትልቅ መስዋዕትነት ይጠይቃል። ባሮ ለኦነግ ቁልፍ ሰው ነበረም። ኮሎኔል አለሙ ረጅም እጃቸውን በድል ስሜት እያነሱ አሁን ይዘቱ የተዘነጋኝን ንግግር አደረጉ። ጉዟችንን ወደ ቤተ መንግስት ቀጠልን። ሸገር ስንገባ ሰው ሁሉ ሰላማዊ ሰልፍ የወጣ መስሎኝ ግር ብሎኝ ነበር። ለካ ሰላማዊ ሰልፍ የመሰለኝ የህዝብ ቁጥሩ በመጨመሩ ድሮ ከማውቀው ተለይቶብኝ ነው። ወደ ትግል ከመውጣቴ በፊት ሸገር እንዲህ አልነበረም። በደርግ ጊዜ ሰው ወደ ከተማ ፈልሶ የነዋሪው ቁጥር ጨምሯል። ቤተ መንግስት ስንደርስ መለስ ከቤተ መንግስቱ ውጭ ጀነራል ተፈሪ በንቲ ይኖርበት የነበረውን ቤት ለማረፊያነት ሰጠን። ከጃንሆይ ቤተ መንግስት ትይዩ በቀኝ በኩል የሚገኝ ፎቅ ነው። መንገድ ብቻ ነው የሚለየው። ከኛ ጋር አንድ ቡታ ጦር በአጃቢነት መጥቶ ነበረ። የአንድ ቡታ ጦር ብዛት ወደ 30 የሰው ኃይል ይደርሳል። የጦሩ አዛዥ አሁን ስዊድን የሚኖረው ከማል ቀልቤሳ የተባለ ኮማንዶ ነው። ከነ ኃይላችን እዚያ ቤት ውስጥ አረፈን። የታጠቁ ሰዎች በቅርበት ይከታተሉናል። እኔ ስወጣ አብረውኝ ይወጣሉ። በሚሄድበት ቦታ ሁሉ ከጀርባዬ እየተከተሉ አብረውኝ ይውላሉ። ዞሬ ብመለስ እነርሱ መኪናቸውን ያዞራሉ። ልፉ ሲላቸው እንጂ በበኩሌ መሳሪያ ይዘው ተከተሉኝ ያልተከተሉኝ ጉዳይ አልነበረም። ወደ ኤምባሲ ስገባ ከበር ይመልሷቸዋል። ጉዳይን ጨርሼ እስከወጣ እዚያው ከበር አቅራቢያ ሆነው ይጠብቁኛል። ከዚያ ወጥቼ የኔ መኪና ሲነሳ አብረውኝ ይነሳሉ። ሲውል ሲያድር ይልቅ አሳዘኑኝ። የአካል ክትትሉ ምናልባት የሽግግር መንግስቱ እንዲሳካ አጠንክሬ ስለምንቀሳቀስ ይሆናል። ከመካከላችን የሽግግር መንግስቱ እንዳይሳካ የሚፈልጉ ነበሩ። ዲማንና ጣሃን ጨምሮ አንዳንድ የኛም አባላት ጭምር ከሽግግር መንግስቱ የወጣን ዕለት ዲማ በህይወቴ ደስተኛ የሆንኩበት ቀን ነው ብሎኛል። ለኔ ደግሞ ያ ቀን በህይወቴ በጣም አሳዛኙ ነበረ። የሽግግር መንግስቱ ከከሸፈ ነገሮች እየፈረሱ ሄደው እልቂት ሊጋበዝ እንደሚችል ይታየኝ ነበረ። በሽግግር መንግስቱ የማያምኑ ሰዎች ቢኖሩም በበኩሌ የተሻለ መፍትሄ ነው ብዬ አጠንክሬ ይዤው ነበረ። በእርግጥ ጊዜው ተግባርን የሚጠይቅ ስለሆነ ለማሳመን ብዙ አልጣርኩም። ከንቱ ጭንቀት አልወድም። አንድ የማልስማማበት ነገር ቢገጥመኝና ተሟግቼ ላሳምን እንደምችል ሳውቅ ዝምታን መርጣለሁ። ወዲያው ከምመልስ ስሜቴን ያዝ አደርግና ሐሳቤን በጽሁፍ አሰፍራለሁ። ያን ወረቀት ካነበብኩ በኋላ በጉዳዩ እነጋገራለሁ እንጂ የምላስ ጦር መማዘዝ አልችልበትም። በጽሁፉ ላይ ከተመካከርን መፍትሄ እናመጣለን፣ ካልተመካከርን ደግሞ እዚያው ላይ ያበቃል። ከኢሳያስ ጋር ስንወያይ ተግባራዊ ሊሆኑ በሚችሉ ጉዳዮች ላይ ያተኩራል። ለምሳሌ ስልጠና እንፈልጋለን ስንለው ስንት ሰው ነው ጥያቄው። መሳሪያ ፈልጋለሁ ቢባል ቀጥታ ስንት ይላል። የሚያደርገውና የሚችለውን እንጂ ዝም ብሎ አይዘባርቅም። እርዳታ ተጠይቆ የሚችለውን ነገር ከሆነ እችላለሁ፣ የማይችል ከሆነ ደግሞ አይ አልችልም ነው መልሱ። ፊት ለፊት ይናገራል። ወሬውም አጭር ነው። ስለ ትግል ፍልስፍና ምናምንቴ ውስጥ አይገባም። ከኛ ጋር አይሟገትም። ከሌላው ጋር አላውቅም። ስለ ሻዕቢያ ታጋዮች ካነሳን ብዙ ሲሆኑ እንደ አንድ ሰው ናቸው ማለት ይቻላል። ወጥ ነው አቋማቸው፣ ትስስራቸው ጠንከር ያለ ነው።
አንዱ ሰው ለመነጋገር ብሎ ብቻውን አይመጣም። 2-3 ሆነው ይመጣሉ። ሲመለሱ ደግሞ ሁሉም በየፊናው ሪፖርት ያደርጋል። አንዱ ብቻውን ሌላ ሰው ካገኘ ተጠያቂ ይሆናል። እንዴት ብቻህን ሄድክ? እንዴትስ ሪፖርት አላክም ተብሎ ይገመገማል የሚል ወሬ እንሰማለን። አሰራራቸው እንደተባለው መሆኑን የምናረጋግጠው ሁልጊዜም ስናገኛቸው ቢያንስ 2 ሆነው ሲመጡ ነው። ኤርትራን ነፃ እንደሚያወጡ ምንም ጥርጥር የላቸውም። አንድ ሰው ትንሽ ጥርጣሬ ካሳየ በጣም ይደናበራሉ፣ በጣም ይናደዱበታል። እንዴትስ አታምንም ይላሉ። ለምሳሌ አንድ ሰው ነፃነታችሁን ብታገኙ ቢላቸው ስታገኙ አትልም ብለው ይቆጣሉ። ከዚያ ውጭ ፖለቲካዊና ሳይንሳዊ ዕውቀታቸውን መናገር አልችልም። ከኛ ጋር አንድም ቀን በዚህ ላይ ውይይት ኖሮን አያውቅም። በአንጻሩ ላይ ወጥተው ታች ወርደው ፍልስፍና የትንታኔ ላይ ተመስጠው ማውራትና መወያየት የሚወዱት ጀብሃዎች ናቸው። እነርሱ ዕውቀትና ወሬ በደንብ ይችላሉ። መሬት ወርዶ የሚታይ ነገር የላቸውም እንጂ። ሻቢያዎች ኢትዮጵያን በደንብ ተረድተዋታል። ደርግን እንደሚጥሉ ጥርጥር አልነበራቸውም። እንዴት እንደሚያሸንፉም ነድፈው አዘጋጅተዋል። እንዲህ እናደርጋለን፣ እንዲህ ይሆናል ብለው አስቀምጠዋል። በዚያ መሰረት ሁሉም ድርሻውን ተከፋፍሎ ያው ያሉትን ያደረጉት። ለምሳሌ መጀመሪያ ምጽዋን ከደርግ እጅ አስጣሉ። ኤርትራ ውስጥ ያለ የኢትዮጵያ ወታደር መሳሪያ የሚላክለት በአውሮፕላን ብቻ ሆነ። በምድር የሚገቡበት መንገድን አቋርጦባቸዋል። ወያኔ ደግሞ ትግራይን ይዛለች። ድሮ በመርከብ ምጽዋ ደርሰው ይከፋፈሉ የነበረው አሁን ምጽዋ በሻቢያ እጅ ሲገባ ምግብም ሆነ መሳሪያ በአውሮፕላን ብቻ ካልሆነ ሌላ ምርጫ ጠፋ። ይህ ደግሞ የኢትዮጵያን ኢኮኖሚ በማናጋቱ ላይ ትልቅ ሚና ስለነበረው የደርግ ሽንፈት ተፋጥኗል። በ1960ዎቹ ከተነሱ የትግል ድርጅቶች የተማረ ሰው ኃይል በመሰብሰብ መኢሶን ትልቁን ድርሻ የሚይዝ ይመስለኛል። እንዲያውም መኢሶን የምሁራን ስብስብ ነው፣ ያልተማረ የለበትም። እና ኃይሌ ፊዳ መሰሎቻቸውን የሰበሰቡት። ሆኖም ማርክሲዝም የገባው አይመስለኝም። ማርክሲዝም የተግባር መሳሪያ እንደመሆኑ ማርክሲዝም ሌኒኒዝም ስራ ላይ የዋሉት ወያኔና ሻቢያ ናቸው። ሌላው ወረቀት ላይ ከማስፈርና ከማንበብ አላለፈም። ሌኒኒስት ድርጅቶች ሆነው ሌኒን ያሰፈረውን በስራ ላይ ያዋሉ ኢህአዴጎች ናቸው። ሌሎቹ ግን የእነርሱን ፍላጎትና ማህበረሰቡ አንድ ሊውል ስላልቻለ ነባራዊውን እውነት መሰረት አድርገው መስራት ባለመቻላቸው ነገሩ ገብቷቸዋል ለማለት ይከብዳል። ወደ ኤርትራ ስንመለስ ትግሉ የተጀመረው በጀብሃ ነው። ማንኛውም ትግል ደግሞ መጀመሩ ላይ ነው ከባድ። ስለዚህ ያን ትግል በማስጀመር ትልቁን ዋጋ የሚወስደው ጀብሃ ነው። ኢሳያስ ከዚያ ወጥቶ ነው ሻቢያን ያቋቋመው። የጀብሃ መዳከም አንዱ ምክንያት የአረቦች ጣልቃ ገብነት ይመስለኛል። ጀብሃ ከአረቦች ሀገራት ጋር ብዙ ወዳጅነት ስላለው ከአረቡ ዓለም የሚመጣው ግፊት ጀብሃ ውስጥ በቀላሉ ሊገባ ይችላል። አረቦች ደግሞ የተከፋፈሉ ናቸው። ለምሳሌ ባዝ ፓርቲ የሶሪያ አለ፣ የኢራቅ አለ። ሁለቱም ከጀብሃ ውስጥ ሰው እንዲኖራቸው ይፈልጋሉ። ናስራይት የሚባሉም ግብጽ ውስጥ ሌሎች ኃይሎች አሉ። እነርሱም ከጀብሃ ሰው አላቸው። በዚህ መልኩ ጀብሃን ከፋፍለው በኋላ ላይ በተኗቸው ማለት ነው። ሻቢያ ግን ውስጡ የተዋሃደና ጠንከር ያለ ነው። ካሸነፉ በኋላ ተከፋፍለው ተበታተኑ እንጂ እንዲያሸንፉ አንድ ሆነው ቆመዋል። ቀስ በቀስ በትግል ውስጥ የጀብሃ ሚና ከስሞ የሻቢያ እየጎላ መጣ። ለዚህ ምክንያት አለው። ሻቢያ ከህወሓት ጋር ሆኖ ጀብሃን በማጥቃት ከኤርትራ አስወጣ። ጣምራ ጥቃት ከፍቶባቸው ኤርትራ እንዳይገቡ ስላደረጓቸው ጀብሃ ፈርሶ የተበተነው ሱዳን ድንበር ላይ ነው። በእርግጥ ጀብሃዎቹም ተጋላጭ ሆነዋል። ለመፍረስ አፋፍ ላይ ነበሩ። ትልቁ ችግራቸው ሚስጥር መያዝ አይችሉም። ሚስጥር መጠበቅ ላይ ሻቢያን የሚያክል የለም። እስከዛሬም ይህ አካሄዳቸው አልተለወጠም። ከአንድ ሰው ኋላ እንሰለፋለን ብለው ካቀዱ ያደርጉታል። ከኢሳያስ ጀርባንን ካሉ ሌላ ማዕከል አይኖራቸውም። ይህ አካሄዳቸውን አጠናክሮ ኃይል እንዲኖራቸው አደረጋቸው። ጀብሃ ደግሞ ቀዝቃዛና ክፍት ነው። በመካከላቸው የተለያየ ሐሳብ እንዳለ በማውራት ብቻ ማወቅ ይቻላል። በሻቢያ በኩል ግን ጉዳዩ ሌላ ነው። በመካከላቸው ልዩነት እንዳለ ምንም ፍንጭ አይሰጡም። ይህን የአሰራር ባህል የፈጠረው ኢሳያስ ይመስለኛል። ጀብሃን ለማሸነፍ አንድ መሆን ያስፈልገናል ብለው የተስማሙ ይመስለኛል። ሁለቱ ድርጅቶች ያላቸው ልዩነት ከቦታ ይዞታ በተጨማሪ የሃይማኖትም ነው። ሻቢያ በአብዛኛው ደጋውን የያዘ ሲሆን አባሉም
ደገኛው ይበዛዋል። በጦር ውስጥም ክርስቲያን ይበዛል። ጀብሃ ደግሞ ከቆላ ስለሆነ አብዛኛው ሙስሊም ሆኖ የተለያየ ጎሳ ያለበት ነው። አፋር፣ ኩናማ የመሳሰሉት። በእርግጥም በሁለቱም ውስጥ ክርስቲያንም ሙስሊምም አለበት። ሻዕቢያ ተብሎ ከጀብሃ የወጣው ኃይል አንድ አልነበረም። ሁለት ኃይሎች ነበሩ። አንዱ በኢሳያስ የሚመራ ሲሆን የደጋውን ክርስቲያን ክፍል ይዟል። ሁለተኛው በረመዳን የሚመራው ቆላማው ሙስሊሙን የያዘ ነው። የሁለቱ ጥምር ነው ሻዕቢያ የተባለው። ረመዳን ለዓመታት የሻዕቢያ መሪ ነበረ፣ ግን በአመዛኙ የሚጠራው ኢሳያስ ብቻ ነው። ኢሳያስ ምክትል ሆኖ ዋና እስኪመስል ድረስ ጎልቷል። ሻዕቢያ በትግል ዘመኑ ሁለት ጉባኤ ብቻ ነው ያደረገው። አንዱ እንደ አውሮፓውያን አቆጣጠር በ1970 ሲሆን ሁለተኛው ደግሞ ከ17 ዓመታት በኋላ በ1987 ነው። በሁለተኛው ስብሰባ ላይ ደገኛው በስቷል። የኢሳያስም ሁሉን ስልጣን የመቆጣጠር ፍላጎት ግልጥልጥ ብሏል። ምርጫው ሲካሄድ የእጩ አመራር አባላት ዝርዝር ቀርቦ ነበረ። በዝርዝሩ ውስጥ ታዲያ ኢሳያስ ረመዳን እንዳይካተት ያደርጋል። ለምነውት ነበረ። እረ ሰው ምን ይለናል ብለው። ያው ኢሳያስ የሚሰማ አይደለም፣ እምቢ ይላቸዋል። እርሱም ቢስል ረመዳንን ከዚህ በላይ አላገለግልም በቃኝ ብለህ ተናገር ይሉታል። እርሱም በስብሰባው ላይ ተገኝቶ እኔ ከዚህ በኋላ ለውድድር አልቀርብም በቃኝ ብዙ ሰራው ብሎ በር ከፈተላቸው። ከዚያ በኋላ የአንድ ስራ ክፍል ከፍቶለት እዚያው አስቀመጠው።